በቃ አጥሚት ምናምን ይዤ እጠይቅሃለሁ እንዳታስብ። ግን ወንዶች አጥሚት አትጠጡም ማለት እንዴት ነው? አጥሚት ትወዳለህ አንተ? ኮኔ የኔ ቆንጆ አለይኩም ሰላም፣ እንዴት ነሽ ሊማርዬ? ትናንትና ዩቲዩብ ላይ ላይቭ ላይ ነበርኩኝ፣ ለዛ ነው የጠፋሁት ማሬ። ትናንት ቲክቶክ አልገባሁም፣ ግን ዩቲዩብ ላይቭ ላይ ነበርኩ። ኮኔ ያስገቢም ማሬ። ማን ነው ሮዚ ካንድልን ሸር የሚያደርግላት? ሮዚ ቢዚ ነበርሽ? እውነት እኔ ትናንትና አምሽቼ ነበር፣ ግን ምንድነው እስኪ ዛሬ ዩቲዩብ ልግባ ምናምን ብዬ ዩቲዩብ ላይ ላይቭ ገባ። እውነት ልተኝ ነው? እኔ በቃ ክፍለት ሞሻል ማለት ነው። ተተኛሽ? እኔ ነገሩ እኔ ራሱ ሳይው ሰዓት በጣም ይሏል ነው። እሺ ማርዬ፣ ዛሬ ነጄ ይንቀጠቀጣል፣ መስራት አልቻልኩም። ቴንክ ዩ ኩኒ። እጄ በጣም ነው የሚንቀጠቀጠው ዛሬ። እኔ እንጃ እውነት እንትን አይታያችሁም? በግድ እኮ ነው በቃ በጣም ነው እንትን እጅ ሸክ እያደረገ ነው። ቀኝ እጅ በጣም ለምን አላውቅም። ሰውነቴ በሙሉ ሸክ እያደረገ ነው የሆነ እኔ እንጃ አላውቅም። ለዛ ነው ቀስ ብዬ የምሰራው። እጄ ስለሚንቀጠቀጥ ቶሎ ቶሎ ለማለት አልቻልኩም። አዎ ደግሞ ይመስለኝ ምግብ እንኳን አሁን ከትንሽ ደቂቃ በፊት ነው የበላሁት እራት፣ ግን እረፍት ፈልጌ ይመስለኛል። እሺ እኮ ነው የኔ ቆንጆ። አዎ ሲረበኝም እንደዛ ያደርገኛል፣ ግን እኔ አሁን አራበኝም። ሲስተሯ ወይ ምን ሆነሽ ነው የጠፋሽ? አንቺ ግን አለሽ? ሁሉ ሰላም፣ ሁሉ ሰላም አልሐምዱሊላህ። አባዳ አንቺ ሴትዮ ግን አበባዬን አታመጭም እንዴ? ግን የኔ ቆንጆ አንቺ እኮ በውስጥ ሀይልሻለሁኝ ብለሽ ጠፋሽ በዛው። እኔ እየጠበቅኩሽ ነበር። ከዛ ደግሞ አሁን ለማን ነው የምትሰጠው? ለራሷ ነው ለሷ ነው ምንድነው ለማን ነው የሚለውን እያሰብኩ ነበር። እኔ ዱባይ ላይ ባል የለኝም፣ ለራሴ ነው። እኔ ልሰራ በሆነ አዘጋጅቼው ነበር፣ ግን እንደምን አይነት ነው የምትፈልገው ምናምን ትናንት ነው ከትናንት ወዲያ ያቺሽ እኮ ስራ ላይ ነበርኩ አልገባሁም። ምን ሰራሽ ነው? ምን ሆነሽ ነው? ፈራሁ ደነገጥኩ የምትይው በሰላም ነው? እጄ በጣም ሸክ እያደረገ ነው ሰውነቴ በሙሉ። ዋጣጭ እውነት በይ እጄን ብቻ ነው እንድተወኝ የምፈልገው። ሌላውን ሲፈልግ አይተው፣ ግን እጄን እንድተወኝ ፈልጋለሁ። ምን ነው እኔ ስደሰት ነው እንደዚህ የሚሆነው። ያስደሰተሽ ነገር አለ? ኖ እኔ ምንም ጀስት መተኛት ፈልጌ ነበር፣ እረፍት ማድረግ ምናምን። ግን ላይ ብዬ ገባሁኝ። ሳልገባ በፊት ነው የጀመረኝ። በነገራችን ላይ የሆነ ስትረስ ሆንኩኝ መሰለኝ፣ አላውቅም። በቃ ናፍቆሽ ነው ያን ያው አፈር ያስበላሽ። ቤተሰብ አሁን የንግግር ትክክል ነው ብላችሁ ታስባላችሁ? እና ምን ላድርግልሽ ታዲያ? የምር እኔ እኮ የሆነ ሰዓት እንደዚህ ያደርገኛል። ምን በጣም ነው እንደዚህ ሲጀመር አንቺን አላምንሽም ማሬ። ሲርበኝ እንደዚህ ያደርገኛል። ግን ለምንድን ነው የማታምኚኝ? ማለት አልገባኝም። አበይም ታዲያ
ኖ የሆነ ሰዓት ሲርበኝ ምናምን ከራበኝ እንደዚህ የሆነ በጣም እንትን ይለኛል። ግን አሁን አራበኝም በነገራችን ላይ። እኔ ግን አይመስለኝም። እስኪ ምንድን ነው ንገሪኝ። ምክንያቱም እኔም እራሱ እማ በእኔ ብቻ የሚፈታ አይደለም። ለሰዎች ትክክል ነው ቢሆን ደስ ይለኝ ነበረ፣ ግን አይደለም ነበረ ቢሆን ነበረ። አንቺ ደግሞ ስሚ ወይ ቤተሰቦችሽ ፎሎ እንዳያደርጉኝ ንገሪልኝ። ንገሪያቸው ያደርጉሻል። ቤቱ እኮ አንቺ ነው። ቪዲዮ ለምን አታበሪ? ምን ችግር አለው? ሰጣው ይችላል። ቆይ እራት እየበላሁ ነው። እንብላ ምናምን ይባላል እኮ እንደ አንቺ እናቴ ምግብ አለ የምትፈልጊው አንቺ። ታይ ምን ነው ዛሬ ምን ተጠናውቶሽ ነው የመጣሽው? እኔ እኮ ነገሩ አንቺን እኔ ማመን የለብኝም። እኔማ ብቻዬን ሻይሽ ስሚ ባለፈው አርሴናል እና አንቺ ማን ነበር ቃል የተገባባችሁት? አቡ ካደኝ እኮ አላልኩም ማለት ማርያምን አላልኩም ማለት ኖ እሱ የማንቸስተር ነበር እንዴ ያሸንፋል። እኔ አርሰናል ዋንጫ ተበላ እሱ ሊከፍለኝ፣ ማንቸስተር ከበላ ደግሞ እኔ ሊከፍለው። ኦኬ ካደ ወይኔ ብሎ ምን ያላም ነው። እኔ እኮ በቃ ቃል ገብቷል ምናምን ብዬ ነበር። አይክልም እያልኩ ነበር። እኔማ አርሰናል እንደበላስ ጠይቀው አላልኩም ማለት ነው። እንዴ ብቻላል እንዴ ሞኝሽ የዛውን ቀን ነበር ማስከፈል የነበረብሽ። አሁን ማስገባላት ብትይ አይሆንልሽ። ከኢትዮጵያ ወደ ዱባይ ይቻላል እንዴ? ሞጣን ይላክባችሁ ጉድ እኮ ነው። ምን አጠፋን? ምን ነው በጣም እንደሞጣ እንዲልክብን የምፈልጉት? ምን ነው እቴ? ምን አጠፋን? እኛ ሞጣ ጋር ምን አደራረሰን ብለሽ ነው? አሪ ኦኬ ሞጣም እኮ ሰው ነው ማሪ። ሞጣም ሰው ነው አልኳት። ሰው ነው አልኩ። ወንድ ነው ሴት ነው? እኔ ግን ሞጣ በጣም ነው የሚያስቀኘው። አርሴናል ነገር ነው። ኦኬ አርሴናል ነገር ምን ሞጣ የማን ደጋፊ ነው? ምን ደግሞ ብለሽ ተሞጣ ጋር ታነካኪኛለሽ? እኔ ምን አለ ሞጣ እንደዚህ ነገር ባወራው አንቺ የምንድነው የጋጋሪ ልጅ ነው ብሎ የሚሰድበን ወይኔ ሞጣ በጣም ያሰቀኝ ነው። ደግሞ ስልኮቹ ከየት ነው የሚመጡለት? ስምንት ሰውዬ ለአባትሽ እዛ አንድ ቆጣ አልቀየርሽም ይለኛል ተፈለገው። እኔ ሞጣን ስድብ መቻጣቸው ገብተሽ ታውቂያለሽ? እሱ ግን ኧረ በስመ አብ እኔ አልገባም እሱ ቤት። ይስደበኝ እንዴ ማሬ? ሞጣ አድናቂ ነኝ ምናምን አትይም እንዴ? አድናቂ አይደለም ግን እወደዋለሁ ዝም ብዬ። እኔ ይመቸኛል እውነት በጣም ነው የሚመቸኝ ንግግሩ ምናምን። የአብኩቷ ጋጋሪ ልጅ እያለ የተሳደበ እስቲ ፎሎ አድርጉ በይ እንትን በይ ተናገሪ እስቲ እንትን ታብታብ አድርጉ ምናምን በይ። ምንድን ነው ተቀምጠሽ ምሳሌ ታብታብ አድርጉላት እጂ አንቺ ራስሽ ላፉ በልተሽ አልጨረሽ? እኔ እኮ ታብታብ አድርጉ ኮምፕሊንግ ምናምን አይመችኝም፣ አልወድም እኔ አልልም። ለምንድን ነው የማይመችሽ? ኧረ የምር አሳቃችሁኝ። ሳቅልኝ እኔ አልወድም። ለምን መሰለኝ ቤቴ ላይፍ የማልገባው እንደዚህ ታብታብ አድርጉ ኮምፕሊንግ አልልም። እኔ ላላለሁ እኔ ቆንጆ እኔ የስራ አካውንት ነው። አንቺ በይ እኔ የስራ አካውንት አይደለም ያለኝ አካውንት እኔ አልሰራበትም። ጀስት ፈራ ነው የምልበት። ስለዚህ አንቺ በይ እሷን አድርጉላት፣ ኮፒሊንግ አድርጉላት። አይ ምንም አይቀነስም ከእጃችሁ ላይ። ታብ አድርጉላት፣ ኮፒሊንግ አድርጉላት፣ ቪዲዮቿን ግቡና እዩላት። ምን ችግር አለ? ምንም አበረታቱኝ።
ብናገኝ ብናጣ አብረን ነው እንጠፋ። እኔ እኮ ተሻገርኩ እኮ በደቂቃ ውስጥ ብቻ የአንቺን ፎቶ 4 ነው 5 ፎቶ ስክሪን አንስቶታል ስልኬ። ዝም ብሎ ያነሳሻት ወዶሽ ነው ማሬ። አውቶማቲክ ነው የሚያነሳሽ ማርያም፣ አውቶማቲክ ዝም ብሎ ለካስ አደረገው ታፕታፕ ሳረግ እሱ እኮ ያነሳሻል። ፍቅር ነው ፍቅር ነው። እሱ ራሱ የሆነ ነገር ጎሎታል መሰለኝ። የስንቱን አሟልቼ እችላለሁ እኔ። አፈር ያስበላሽ። አዎ ምን አይነት ልጅ ነው? ታፕታፕ አድርጉ ጋይስ። እናንተ ግን ታፕታፕ አታረጉም እንዴ? ቆይ ታፕታፕ አድርጉ ወይ ኮሜንት ጻፉና አንብብላችሁ ወይ ታፕታፕ አድርጉ ወይ ውጡ። እኔ እኮ ሌላ ቦታ ሄደው ጊፍት ይሰጣሉ ምን ይላሉ። እኛ ታፕታፕ አድርጉልን ስንላቸው አያረጉልንም። ሼር ኮፒ ሊንክ እኛ መቼ የሚሰራ ሰው ያበረታቱ። እኛ የፈለግነው ኮፒ ሊንክ ያርጉ። ሀዊ ማለት መሰለሽ ሀዊ ዲዛይን ታውቂያታለሽ? ምን አረገች? ምን ሆነች? ኮፒ ሊንክ የማታረጉት ሆነ እዚህ እግራችሁን አቀናብራችሁ ነው የምታዩት። ለምንድን ነው ውጡ አለሽ? አርጉ። እኔ የምልሽ ግን ማለት ነው ሲም ተሜራ ኮፒ ሊንክ አርጉልኝ፣ ላይክ አርጉ፣ ፎሎ አርጉልኝ የሚሉ ሰዎች ግን እግዚአብሔርን አድናቂያቸው ነኝ እኔ። እንዲህ ብቻ ነው አይደል? ስማ ምን ነው ያን ያህል ከባድ ነው እንዴ? አላል እንትን ይይዝሻል የሆነ ቶሎ ቶሎ ስትይ ሸሚ ይዛል። ግን ይሆን አቀው ቢያረጉልሽ የስራ ምናምን አካውንት ሲሆን ደስ ይላል። ቢያበረታቱሽ እንዳበረታቱሽ ፈልጊያለሽ ቢያረጉልሽ። ለምን ሌላ ቦታ አሁን ካለው አንፃር አንቺንም አርጉላት ማርያም። ይሄ የስራ አካውንትን አርጉላት። እጃችሁን ተታመማችሁ ኢትዮጵያ የምኖሩት ካርድ እንሞላላችኋለን። አዎ እንሞላለን። እናንተ ብቻ ታፋ ተመልሼ እመጣለሁ። ስልክ መልሼ የኔ ስልክ ነው የምትመልሺው? ተደውሎብኝ ነው ስልክ። ስለዛ ኮምፕሊንግ አድርጉልኝ። ይኸው በዛው ቆያሉሽ። እያደረጉልሽ ነው ማሬ። አዎ እያደረጉልኝ። የኔ ቤተሰቦች እኮ በዛ አይታሙ። እንደዛ ነው ይሰማሽ? ያ 104 ሰዎች አላችሁ፣ 103 ሰዎች አድርጉላት ኮምፕሊንግ። ስሚ አንቺ ቪዲዮ ለምን አሰሪኝ? እንደዚህ አበባውን ስትሰሪ ለምን አትፖስትችም? ግን እኔ ላይቭ ላይ ነው የምሰራው። ቀን ቀን ስለማይመቸኝ ላይቭ ላይ እሰራለሁ። በቃ ቲክቶክ እግዚአብሔር ይስጥሽ። ለምን እንዳነሳ ነው አላልሽም? ለምን መጣሽ? ተዘጋ በቃ ተዘጋ ተዘጋ ነው በቃ። ናይ እንደዛ ከሆነ ጥሩ ሰላም እንደምን ነው? አሁን በዚህ ሰዓት ምን አስደወላቸው እነሱስ? ሰሚራ ጋር ናፍቄያቸው ነው። ናፍቄያቸው እኮ ነኝ በጣም ይመስላል። ሰላም ቤቴ እንዴት ነሽ? እንዴት ናችሁ? ጨርሱ እኮ ነው ዝም ያልኩት። ሰላም ነው አለሁ። እኔም ሳውዲ ነሽ? እኔ ያለው ዱባይ ነኝ። ሳውዲ ሰው ከፈለግሽም ማለት ነው ሳውዲ ሳውዲ መስለሽ ነው? ሳውዲ አለች። ሳውዲ ትመጣለች። ሳውዲ ራሱ አለች ምሰራ ትመጣለች። ሸራረግታታለሁ። ምን ማለት ትፈልገሽ ነው? አበባ ቆይ አሁን ጋይስ ለሳዲ ሼር ታረጉላታላችሁ? እሺ እሺ ትመጣ ሼር አድርጊልኝ። በቃባል እናንተ እንጂ ማጣቂያ ተንሷን እነሱ እንዴት ነው የሚያውቋት? ያውቋታል እንዴ? ሳዲ ሁሌ ከኔ ጋር ነው የምትገባው። ሳዲ ናት ታውቋት ጋይስ። ሳዲ ኦንላይን ሾፒንግ ሳውዲ ስንት ሰዓት ነው በዚህ ሰዓት? ሳውዲ አሁን ከኢትዮጵያ ጋር እኩል እኮ ነው ሳውዲ ሰዓታቸው። እኛ ነን አንድ ሰዓት የምንቀርመው። የምንቀድመው ነው የሚቀድመው? የምንቀድመው
ኢትዮጵያ ከኛ ሰዓት ያንሳል እኮ 1 ሰዓት ወደ ማዘር እንዴት ነው? ማንም እና ማውራ አንቺን እኮ ነው ወይ አንቺ እንዴት ነች? እኔ ነው ማዘር የምትይኝ ነገር ያስበላሽ። እሺ ድንጋይ በይ ታላ አበባ የማን ነው? ለማን ነው የተገሰረው? እሱ እንትን ለየብቻ ትእዛዝ ነው፣ ግን እንዳይበላሽብኝ ነው እንደዛ ሰክቼ ያስቀመጥኩት። እኔ የምልሽ ማለት ነው እንደ ሀሳብ ለምን ሊሆን አረቦች እኮ ብታስተዋውቂ እኮ እነሱ እርስ በርሳቸው እኮ ይገዙሻል። ግን እኔ አሁን እንትን አበባ ቤት ለማስረከብ ጀምር ነው። የሆነች አበባ ቤት አገኘሽ? አበባ ቤት? አዎ አግኝቻለሁ። አሪፍ እንደዛ ታገኘሽ፣ ጥሩ ነው ያርግልሽ። አንቺም የሆነ ነገር ጀምሪ፣ ኢንቦክስ ጀምሪ። እኔ እኮ አልችልም እኮ ማሬ፣ እንደዚህ ነገር እኮ አይገባኝም። ለምንድን ነው የማትችይው? ጀምሪ፣ ትችያለሽ። አይገባኝም። በዛ ላይ ደግሞ ትዕግስት የለኝም እንደዚህ አይነት ነገር ላይ እንደዚህ ቁጭ ብሎ መስራት ትዕግስት የለኝም ማሬ። ትዕግስት ሊኖርሽ ይገባል። የለኝም ታለለኝ ሲፈጥረኝ ፈጣሪ ካለለኝ ኪታ መጣው ብሎ ነገር የለም። ትለምጃለሽ እንዴ? ሁሉም ትዕግስት ታየኝ እኮ ቁጭ ብዬ ተሰራ እኮ ታየኝ እኮ ለዛውም ላይፍ ላይ እኔ የሆነ ነገር ሲፈልግ እኮ ትዕግስት ሊኖርሽ ይገባል። ያንን ነገር ቀጣይነት እንዲኖረው ምናምን ከፈለግሽ ያውልሽ ማሬ ታይ እሱ ነሽ ትዕግስት አለ። ግን እንደዚህ ላይፍ ላይ ከፍቼ ቪዲዮ ምናምን እኔ ምን ችግር አለ? አረብሽ ማንበብ አረብሽ ያንቀኛል። ምን ለመጀመር አሰብሽው? እኔ ቢሳካልኝ ማለት ነው ቢሆንልኝ የምመኘው ነው ስራ ምን ታውቂያለሽ? ቢሳካልኝ አሁን የምኖርበት ሀገር ላይ የወንድ ጠጉር ቤት መክፈት ትችያለሽ እኮ ግን ዱባይ ላይ አሪፍ ነው እንደዛ በከፍቼ የኛ ውዶቼ። እኔም አበባ ሞክራለሁ። እስኪ አበረታቱኝ የኔ ውድ እህቶች። ከፈተና ቪዲዮ አስታውቂ ማሪ ጌታን ይልሽ ደስ ነው የሚለኝ። የሆነ በቃ ሌላ ቁጭ ብዬ የሆነ ሰላም ነው የሚሰማኝ ታውቂያለሽ ስሰራው። ማርያም ሰሪው ብቻ አይደለም ሰርተሽው ጨርሰሽ ራሱ እኔ እንደ ጅል ብቻዬን ነው የምስቀው። እግዚአብሔር ጭራሽ እኔ ደስ ነው የሚለኝ በቃ ስሜቱ በጣም ለምን የራስሽ ነገር በቃ እኔ ብለሽ ነው የምትሰሪው። ይኸው እኔማ ማለት ነው ዝም ብዬ በቃ ዩቲዩብ ላይ ምናምን ያለው አላውቅበትም። ያኔ ብቻ አሁን እሷ እንዳለችው ነው የሚሰማኝ። የሆነ እኔማ ምንም ተሰጥቶ የለኝም ይሆናል ሌለ ብቻ አስባለሁ የሆነ ኧረ እኔ ምንም አልችልም ደግሞ ሰው ሲያውቅበት ምናምን ብዬ ነው የማስበው። ከዛ ልሽ የሆነ አንድ ጊዜ ሞከርኩ ዝም ብዬ መዳሜ ቤት አግኝቼ ማለት ነው እንደሱ ማቴሪያል ሁሉም እንደዚህ ማለት ነው። ከዛ ሞክር አደረኩና አንድ አበባ እንደው ቆይ ቪዲዮ ከፍቼ ላሳያችሁ። ባለፈው ዕለት እራሱ እያየኋችሁ ነበረ በጀማ ስቶር ምናምን አበባ ፍቅር ያላችሁ ስቶር እናቴን ቁጭ ብያለሁ ከፍቼ እየሰማኋችሁ ነበረ። ሙሳሊም ናት እንትን ያላለችው ሙሰልማ ሲጀመር ላይ ከፍት ይችላል። እኔ ብዙ ፎሎወር የለኝም ማሪ ለዛ ይሆናል። ችግር የለውም። አይ አንቺ አልገሻል በቃ እሺ። ቪዲዮ ክፈችና አስተዋውቂው። እንዲገና እኮ መዳም ቤት ነኝ ብልክ መዳም ቤት ነኝ። ሲጀመር ደስ እያለኝ ሆነ ስራዬን ስጨርስ ምናምን ነው እንጂ ይሄን ያክል እንኳን የለኝም እኮ። አሁን ቪዲዮ ክፈችና ማስተዋወቃችን ነው ማሳየታችን ይሆናል። ሌላ ነገሮች ተስተካከሉ ምናምን ከሼን ላይ ማቴሪያሎች ነው አይቻቸዋል። ሁሉም አሉ ሼን ላይ ማለት ነው። ኖ እኔ ያልኩሽ ምን እንደው ገብቶሻል። አሁን ለምን ቪዲዮ ከፍተሽ አታሳይም ነው እንጂ ኦኬ። ቪዲዮ እንዳለኝ በቃ እንደዛ ከሆነሽ አሁን ከፍቷል። እሺ ባለፈው ገና ነው ሞዴሬተር ስጪኝ አልኩሽ አልሰጠሁሽም። እንደ ሰጥቼሻለሁ እኮ ሁሉንም እንዳንቺ ምን ነካሽ? ምን ተሰጠሽም? ሰጥቼሽ እንደውም ሁሉንም ንኪው እንደዚህ ምናምን ብለሽኝ እንኳን ታስተሳስታለሽ ነው። አትጠፍኝም ማሪ ከፍቷል። አሁን ከፍተሻል። ናፍቂ በትልቁ አርጋት ታሳይሽ። ሞዴሬተር ሰጥቼሻለሁ አሁን ኦኬ። የኔ በጣም ነው የሚያምረው ግን እያነቃነቅሽ ነው። ካሜራውን ገጣበሻለሁ ያላየሁት። በነገራችን ላይ እንደዚህ የመስራት ችሎታ አበባ ምናምን የመስራት ችሎታ ካላችሁ እየገባችሁ ስሩ። እዚህ ቪዲዮ እየከፈታችሁ ምናምን ማረም ስሩ፣ ታድጋላችሁ። አሉ ጓደኞች አሁን ይመጣሉ። እነሱ ራሱ ስራ ሲጨርሱ ምናምን ነው የምንሰራው።
ቪዲዮ የሚፈርሱ አሪፍ ነው። እንደዚህ ማበረታታትሽ ጎበዝ። እሺ አላህ መውጣት አለባቸው፣ መስራት አለብን። እዚህ ሀገር ያለን ሰዎች ወላሂ አይ ጎበዝ ነሽ። በቃ ቀን ስለሆንሽ ነው ይሄንን ራሱ ሀሳቡን ያጋራሻቸው። እውነት በጣም ጎበዝ ነሽ። ማሻአላህ ቪዲዮ አበራች ቪዲዮ ሄደች ጠፋኝ። ወሬ መሰለኝ ቋርጌኝ ነኝ። እውነት የሰው እድገት የሚያስደስታት ማሻአላህ። አመሰግናለሁ ማርዬ። ለምን መሰለሽ እዚህ መዳም ቤት ተቀምጠን ሙያ አለን መስራት እንችላለን፣ ግን ብዙዎቻችን ወጥተን እንትን አንልም አንሰራም። እኔ ትሰሪልኛለሽ? ለሆነ ቦታ እፈልገዋለሁ ኢንሻአላህ። እሺ እኔ ቆንጆ ችግር የለውም። በፈለግሽው ነገር እሰራልሻለሁ፣ በፈለግሽው ዲዛይን ኢንሻአላህ። በጣም ነው የሚያማምሩት። አመሰግናለሁ። እንዲሁም ዩቲዩብ ቻናል አለኝ። ዩቲዩብ ቻናሌንም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። የሪባን አሰራሮችን እዛ ላይ እለቃለሁ ኢንሻአላህ። እስኪ ገብተን እንትን እንላለን። በጣም የማመሰግነው ስላበረታታሽ። ችግር የለም። አይ ከስር ቁጭ ብዬ ልጆቹ ክፈቺና አንቺ ማሳይ ስትያት ያው ቀን መሆንሽን እንደዚሁ አየሁት። አመሰግናለሁ። ምንም እኮ ይሄ እኛ የሆነ ነገር ጀምረን ያልጀመሩትን ያልወጡትን ካላወጣን ምን ዋጋ አለው ብለሽ ነው። ዋጋ የለውም። ትክክል ነሽ። የምሰራው ሪባን አበባ ነው። ጊፍት ፓኬጅ ሰራለሁኝ። በምትፈልጉት ዲዛይን ማዘዝ ትችላላችሁ። አረብኛ ጽሁፍ ያጻፈችው ምን ፈልጋ ነው? አረብኛ ጽሁፍ ያለባለች እሙ ሰሊማ ነው የምትለው። ሄሎ እሙ ሰሊማ። ሰላም አለይኩም። አይሰማም መሰለኝ። አሁን ትሰሚያለሽ? አይኛ አረብ ከሆነች እኮ ብለን። እንዴት ነሽ? ሰላም ነኝ አልሐምዱሊላህ። እንዴት ነሽ? አልሐምዱሊላህ አልሐምዱሊላህ። እና እስቲ አበባ ሪባን ለመስራት ምን ምን ያስፈልገናል? ሪባን አበባ ለመስራት ሁሉንም የሚያስፈልጉትን ማቴሪያሎች ዩቲዩብ ቻናሌ ላይ ሰርቼ ለቅቄያለሁ። በፎቶ ማሳይቻለሁ። ስማቸውን ተናግሬያለሁ። ዩቲዩብ ቻናሌ ላይ ገብተሽ ማየት ትችያለሽ። ቲክቶክ ፕሮፋይል ስር ዩቲዩብ የሚል አለ። እሱን ስትነቂ ቀጥታ ወደ ዩቲዩብ ወስድሻል። ኦፕን የሚለውን ትከፍቸዋለሽ። ቪዲዮዎቹን ታገኛለሽ። እሺ ጀዛክላህ ኸይር። ወያክ ሀቢብ። ሪባን አበባ መስራት ፈልጋችሁ ማቴሪያሎቹን እቃዎቹን ለማግኘት የተቸገራችሁ ማናገር ትችላላችሁ። እንዲሁም እንዴት እንደምትሰሩት መጠየቅ የምትፈልጉ መግባት ትችላላችሁ። ብናገኝ ብናጣ አስገቢያቸውን አጥቂ ያሉትን ሰው አለ ገስት ላይ እና ማለት እና ጥያቄ ያላቸው ነው። ጥያቄ መጠየቅ የሚችሉት ነው። አይ ገስት ላይ ሰው አለ። አዳም ቤት ሆናችሁ አበባ ወይም የሆነ ስራ መጀመር ፈልጋችሁ የፈራችሁ እንዲሁም በቪዲዮ መውጣት የፈራችሁ አትፍሩ፣ ፈሩና ጀምሩ። እኔም ከነዛ ሰዎች አንዷ ነበርኩኝ። ሰላም እናት፣ እንዴት ነሽ? ሰላም ማርዬ፣ ደህና ነሽ? እግዚአብሔር ይመስገን። በርቺ። በጣም ጥሩ ጎበዝ፣ በርቺ። እኔ ራሱ ዛሬ ገዝቼ መጥቼ እያየሁሽ አንድ ሞክሬያለሁ። ጎበዝ፣ በርቺ፣ ጠንከሬ። እሺ ቆንጆ፣ አመሰግናለሁ። ኮፒሊንግ አድርጉ፣ ጠንክረሽ ስሪ፣ እንዳታቆሚ። እኔ እንኳን ችግር ወደ ሀገር ሲሄድ ሰራለሁ የሚለው ነው። እዚህ እንኳን ብዙም እንትን አላልኩም። እና ደግሞ እንዴት እንደሆነ ዩቲዩብ የሚከፈት እጠይቅሻለሁ፣ በውስጥ ጽፍልሻለሁኝ። እስኪ በኦንላይን ስራ ለመስራትም እያሰብኩ ነው። እጅ ስራ ዳንቴል እችላለሁኝ፣ ግን ደግሞ አሁን ተጨማሪ ይሄን አበባውን እየሞከርኩ ነው።
ግን አጠበቅኩት መሰለኝ አጠቃለሉ ላይ ማለት ነው እንትን አለብኝ ወይ የመጀመሪያ ሆኖ ይሁን አላውቅም። አይ መጀመሪያ ላይ መጀመሪያ ምን ታደርጊያለሽ? ቪዲዮዎችን በደንብ አንቺ ምንም ሳታረጊ በፊት ቪዲዮዎቹን በደንብ እንዴት እንደሚጠቀልሉ እንዴት እንደሚያጥፉ ቅርጻቸው እንዴት እንደሆነ ሁሉንም በደንብ ቪዲዮ ኮርሱ ሰጂ። ከዛ በኋላ ምሳሌ ምን ያክል ቁርራጮች ናቸው? እኔ የተወሰኑ 10 ያክል ነው ያረኩት ለመሞከሪያ ብዬ። 10 ትንሽ ነው ግን 18 በቂ ነው። 18 ለአንድ አበባ ማለት ነው ወይም 20። እኔ 18 ደግሞ ከፍ ያለ ከፈለኩ 20 እስከ 25 እንደ አበባው ሁኔታ የምጠቀምበት ይኖራል። በጣም ጥሩ። በርቺ፣ ጠንክሬ። እሺ የእኔ እናት። እሺ የእኔ ቆንጆ አመሰግናለሁ። ማለት አይደለም አንድ አበባ ሰጥቼሽ ልውጣ። እሺ የእኔ ቆንጆ አመሰግናለሁ። እቃውን ኮፒሊንግ አድርጉ። እቃውን ከየት ነው የምትገዙት መሰላችሁ? እቃውን ሸይን ላይ አዘዝ ትችላላችሁ። ቲሙ ላይ አማዞን አለ፣ ግን አማዞን በጣም ውድ ነው። እኔ ማቴሪያሎችን ገብቼ ሳይ አማዞን ላይ እቃ በጣም አሁን ገዝተሽ ጠየቅሽው ልጅ ማስገባት አይቻልም። ስብስብሽ እምቢ ብሏል። ድጋሜ ላኪ ማርዬ። ስትዩ ጉሮሮ ደረቀ እኮ ኮፒሊንግ ተሽ እንኳን አስገቡ ብላቸው እምቢ አሉ። ጠገቡ ያረጋሉ። ጠገቡ። ጋይስ እስኪ ፎሎ አድርጉ። እስኪ 243 ሰዎች አላችሁ። እስኪ ፎሎ አድርጉ ቤተሰብ። በፍቅር ነው እኛ በግዴታ ምናምን አይደለም። በፍቅር እስኪ ፎሎ አድርጉ፣ አበረታቱኝ። ከመዳም ቤት ሆኜ ነው የምሰራው እኔ ማታ ማታ። አመሰግናለሁ ልጆች። ይሄውዬ መሲ ሱመያ ቴንኪዩ። አመሰግናለሁ ጋይሶች። ሶስት ሰው ነው ፎሎ ያደረገው አሁን ያየሁት። ሌሎቻችሁ 280 ሰዎች ፎሎ ያደረጋችሁ እስቲ ቻሌንጅ አድርጉ። እሺ እኔ ቆንጆ ያለሁት ዱባይ ነው። እኔ በፈለግሽው ቁጥሬ ቲክቶክ ፕሮፋይል ባዮ ላይ አለ። የገባችሁ ማናገር ትችላላችሁ። እንዲሁም በውስጥ መጻፍ ትችላላችሁ። ያለሁት ዱባይ ሻርጃ ነው። የትም ቦታ ደርሳለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን አልሽ ማርዬ? ሰላም ነሽ? እንዴት ነሽ? አለሁልሽ እኔ ቆንጆ። እንዴት ነሽ? አልሐምዱሊላህ እኔ ደህና ነኝ። አዲስ ጀማሪ ነኝና ባልትና ነው የሚሸጠው። ባስተዋውቅ ትፈቅጂልኛለሽ ፎሎ እንዲያረጉኝ? እሺ ማሳየት ትችያለሽ። ማስተዋወቅ ትችያለሽ። እሺ ውዴ አመሰግናለሁ። ማስታወቅ ትችያለሽ። እሺ ስሚ ወይ ያቡ መርቶ ሄደ እኮ። እኔማ አንቺ ፊት ቃል እንደገባልኝ ልጠይቀው ነበረ። ወጣ። እውነት በይ መርቶ ሄደ። እኔማ ላፋጥጥሽ ነበር እኮ ቢመጣ። ባልተናው ታስተዋውቂው። የት ነው ያለሽው? ይኸው በርበሬ ሽሮ አለ። እኔ ዱባይ አቡዳቢ ነው ያለሁት። ኦኬ የቱን ቦታ ታደርሻለሽ? ለጊዜው አዲስ ስለሆንኩኝ አቡዳቢ ውስጥ ብቻ። ብዙ ከሆነ ይደርሳል። ብዙ ከሆነ ግን ይደርሳል። ችግር የለውም። እሺ በቃ ንገሪያቸው፣ አስታውቂ፣ በደንብ አድርገሽ አስታውቂ። አለበለዚያ ወይ ንገሪኝና ልንገርልሽ። ብዙም አትቅረቢ ወደ ካሜራ ማሪ። ኦኬ በርበሬ ይኸው በርበሬ አለ፣ ሽሮ አለ፣ ቡላ አለ፣ ሚጥሚጣ ቡና አለ፣ ቆሎም አለ፣ ድርቆሽ አለ፣ እንጀራ አለ፣
ሪቨር ያለው